ሰላም እንዴት ናችሁ? ከዚህ በፊት የሆነ ቪዲዮ ሰርቼ ነበረ ሎንግ ታይም ጎ ስለ ኢንቨስትመንት ጥሩ አልነበረም። በብዛት ክሪፕቶ እና ቮላታይል የሆኑ ስታኮች ላይ ነበረ። እስኪ እንደገና ላይክ በሌላ ወይ ለመጀመር ፈልጌያለሁ፣ ግን ስቲል ኦፕሽን ይጮታለሁ። በዚህ ሳምንት ማርኬቱ ጥሩ አልነበረም፣ በጣም ወርዷል። በዚህ ሳምንት በአንድ ወር 3 months ኦልሞስት 1400 ይር ቱ ዴት 1000 ምናምን 1 year 3000 ምንድን ነው በብዛት ሲጫወት የነበረው ኦፕሽን ነው። ኦፕሽን ለጀማሪ ኢንቨስተር አይሆንም። በጣም ብዙ ነገር ይፈልጋል። አይ ቲንክ ብዙ እውቀት ይፈልጋል። ኦር ስለ ኢንቨስትመንት በደንብ አንደርስታንዲንግ ኖሯችሁም ኢቭን በኦፕሽን ብዙ ታይሚንግ ይፈልጋል። የተለያየ ሁኔታዎች ይወስኑታል። ለምሳሌ አሁን በዚህ በጦርነቱ ምክንያት በጣም ማርኬት ዳውን ሆኗል። እንደዛ አይነት የፖለቲካ የተለያየ ኢቨንቶች ይወስኑታል። ምንድን ነው ዘ ቢግነር ኢንቨስተር ከእንደዚህ አይነት ነገር ወጥቼ ኦንሊ ኢቲኤፍ እና በጣም ላይክ ትልልቅ ካምፓኒዎች እንደ አፕል ኦር አማዞን ዋሬቨር እንደዚህ አይነት ትልቅ ካምፓኒዎች ላይ ብቻ ኢንቨስት ለማድረግ ማለት ነው። ላይክ እንደ ኤስኤንፒ 500 ኦር እንደ ኪኪኪው ላይክ እነሱ ላይ ኢንቨስት ለማድረግ ነው የምፈልገው። የተወሰኑ ኦፕሽኖች አሉኝ። አማዞን ጥሩ አይደለም። ኦልሞስት ወደ 2500 ዳውን ሆኛለሁ። ስዊት ግሪን 280። ኤንቪዲያ በቅርብ ነው የገዛሁት። ሜቢ አይ ነው ስቲል ጦርነት እስከቀጠለ ይሄም ጥሩ ላይሆን ይችላል። ስትሮንግ ታይም ይመስለኛል አሁንም የገዛሁት። ኔክስት ዊክ ነው ኤክስፓየር የሚያደርገው። አብረን ነው ያለን። አማዞን ስንት ነው? ስቲል 2 ወር ኦር 3 ወር አለኝ። እንግዲህ በ2 ወር በ3 ወር የት እንደሚደርስ አላውቅም። ዋናው ላይ ከመጣ በጣም አሪፍ ነው። ካልሆነ ግን ምንድነው እቅዴ እንደዚህ ኢቲኤፍ ሀይል የሆኑ ልክ እንደዚህ በየወሩ ዲቪደንድ ወይም ወለድ የሚከፍሉ እንደገና ሬጉላር ማለት በዶላር ኮስት አቨሬጅ በየጊዜው በየወሩ ወይም በየሳምንት ሊሆን ይችላል እዛ ላይ ኢንቨስት በማድረግ ሁልጊዜ በቃ ማርኬት ቢወጣም ማርኬቱ ቢወርድም ሁልጊዜ ኢንቨስት ማድረጋችንን መቀጠል አለብን ማለት ነው። ከዛኛው የተማርኩት በጣም ክሪፕቶና ባለፈው ቪዲዮ ብዙ ብር ያስበላሁት ክሪፕቶ ላይ እንደገና ደግሞ በጣም ቮላታይል የሆኑ ስታኮች እንደ ኤኤምሲ ጌም ስታፕ ምናምን የሚባሉ በጣም በዩቲዩብ ምናምን እንደዚህ በቃ ብዙ ኢንፍሉዌንሰሮች እንደዚህ ሊሆን ነው ሊወጣ ምናምን እና ብዙ ጊዜ እንደ ጀማሪ በጣም በትንሽ ብር መጀመር ከዛ ደግሞ እያዩ ነገሮችን እና ግን ሞር አሪፍ ነው ብዬ የማስበው በዶላር ኮስት አቬሬጅ ለሎንግ ተርም ኢንቨስትመንት አሁን ለሆነ ለአጭር ጊዜ ሳይሆን በረጅም ጊዜ ሊያድግ የሚችል ማለት ነው። ዛሬ ላይ በ100 ብር እንጀምር እንችላለን፣ በ1000 ብር ግን በየጊዜው ዛሬ ኢንቨስት እያደረግን ስሩ ፕሮሰስ ግራጁዋሊ ቀስ እያለ የሚመጣ ነገር እንደዛ አይነት ኢንቨስትመንት ነው ማለት ነው ማድረግ የምፈልገው። ሌላው እንግዲህ እስቲ ለጦርነቱ በጣም ጥሩ አይደለም። ምንድነው እዚህ ጋር ሌላ ጆይንት አካውንት አለኝ። እዚህ ላይ የተወሰኑ የኢቲኤፎች አሉኝ። በብዛት ሀይ ይልድ ኢቲኤፎች ናቸው። እስከ 15% 16% መንዝሊ ወይም ዊክሊ ይከፍላሉ። ግን እነዚህን ሁልጊዜ ኢንቨስት እያደረኩኝ ውጤቱን እስኪ ወደፊት አብረን ያለን አብረን ኢንቨስት ማድረግ እንችላለን ማለት ነው። ግን ኢንቨስትመንት በጣም ሪስኪ ነው። በጣም ሲገቡበት የሆነ ደስ የሚል ነገር አለው፣ ግን ፋይናል ሪዛልቱ ጥሩ ካልሆነ ብዙ ገንዘብ ሉዝ እናደርጋለን ማለት ነው። ምንድነው
ተጨማሪ ወደዚህኛው ከኢንዲቪዥዋል አካውንቴ ትራንስፈር የማደርጋቸው አሉ። ከገባኝ ስቲል ለማየት እየሞከርኩ ነው። ማርጂን አካውንት ኢነብል አድርጌ ያለው ከየትኛውን ብሮከሬጅ አካውንት ላይ አይ ቲንክ መበደር ትችላላችሁ ዜን በማርጂኑ መጠቀም ማለት ነው። አሁን በሰዓቱ ማርኬት በጣም ዳውን ሆኗል። ጦርነቱ ከቀጠለ ሞር ዳውን ይሆናል። ኪኪኪውን ብናይ ኦልሞስት ኮሬክሽን ቴሪቶሪ ላይ ነው ማለት ይቻላል። ኦልሞስት ይር ቱ ዴቱ ኦልሞስት 9.6 ዳውን ሊሆን ነው ማለት ነው። 10% ከሆነ ኦልሞስት ኮሬክሽን ላይ ነው ያለው ማለት ነው። ከዚህ የተወሰነ ሊወርድም ይችላል፣ ግን ጥሩ ሰዓት ነው ማለት ነው ሞር ገንዘብ ኢንቨስት ለማድረግ እዚህ ላይ። ስለዚህ ምንድነው ሞር እዚህ ጆይንት አካውንቴ ላይ ማድረግ የምፈልገው ኦንሊ ምንም አይነት ኦፕሽን አልጫወትም። ኦንሊ ኢቲኤፍ ስታኮችን በየወሩ በ15 ቀን በሳምንት እየገዛሁኝ እዚህ ላይ አኩሙሌት ማድረግ ነው የምፈልገው ማለት ነው። ኦፕሽን የተለያየ ነገር በጣም ይወስነዋል። ቀኑን ካላወቃችሁ ብዙ ነገር አለው። ኦፕሽን በጣም ለጀማሪ ኢንቨስተር ሪኮመንድ አይደረግም። ይሄኛው በኢቲኤፍ ግን በተወሰነ ብር መጀመር ይቻላል። ከዛ ቀስ በቀስ ወደምንፈልገው ነገር ማምጣት እንችላለን ማለት ነው። እስኪ እኔ አፕዴት ካለ በሚቀጥለው ሳምንት ወይም ደግሞ በሌላ ጊዜ ሌላ ቪዲዮ እሰራለሁ። ይመቻችሁ።